አትበይው ብሎ ነው ያስቀምጡልሽ። ማትቆጫለሽ ነው ከበላሹ ሹጣልኝ ነው ዳንኛ አሁን ሐሳባችንን ሳንገልጽ ከዚህ ቤት አንተ እሺ ምን ነበር ሐሳብሽ? ሜሮን ሐሳቤ እየነገርኩሽ ያለሁት ነርሰጥና በጣም በፍቅር በሰላም በምናምን ያወራሁሽ እንዳትረሺ መደጋገም እኮ ያስፈልጋል። እንዳትረሺ እኔ ሜሪ ነኝ። አላምን አላችሁ አብረው ለምን አብረው ነኝ እሺ ያልኩ ከዳኒ ጋር አሰፍኩ እንዴ? አሁን ደግሞ ይሻላል ነው ሜሪ ደግሞ ደግሜ መስማት መከታ በሷ ይመጣ ምንም ተመካከቱ ነው ጉዴ ፈዳ ተመካከቱ እዛው እሺ እንደማጥጡልኝ እንግዲህ ህይወትን እየኖርኩ ነው ያለሁት አይደል እንዴ? ቤት ደርሻለሁ። አዳምጣኝ። ቤት ደርሻለሁ። አትንኪ አትደርሽ እንዳትነኪው እንድትነኪ አልፈልግም። ገባሽ? እኔ መስለኪ ገባሽ አይደል? እሺ ውጡልኝ። ሐሳባችን ነው ለብናች ከሰው ትዳር ማትወጪ እናንተ ተዳረው ማለት እንዴ? አልተፋቱም እንዴ? ነው እናንተ ያላችሁ ሁለተኛ ልጅ ያለው የሰው ወርቅ አያደርቅም። ገባሽ አይደለ? ከዚህ በላይ ሜዳ ይጠበቃል። ምን አይነት ጀረክ ሰው ነሽ? ተያት ሜሪ ምንም የሰው ባል ይዞ መዞር አይደብርሽም? አታስተውልም እንዴ? በጣም ደስተኛ ነኝ። እግዚአብሔር የልጆቹን ፎቶ አተናታሪ ደስተኛ ነኝ። ከዚህ ጋር አሁን በሚመጣው ደስተኛ ነሽ። የሉልን ፎቶ ከምትሰቂ ወይ የራስሽን ሊደውል ሞክሪ። እኔ ወልዳለሁ። አስፈላጊ ከሆነ የሉልን ፎቶ ለጥፈዋለሁ። ምንም የምታሽቃብጡት ነገር የለም። ብታስታውሱ ያኔ አብርሃም እንኳን ልጁን ይዞ ሲጠፋ 1-2 ቀን እንኳን ልጁን መያዝ የምትችሉ ሰዎች አይደላችሁም። ገባ? አንተ ምትሆኝ አንቺን ዝም ብላችሁ እውታቴ ምናምን ትላላችሁ። ልጅ የመያዝ አቅም የላችሁም። እኔ ግን እቅፍ አድርጌው የአብርሃም ልጅ ማለት የኔ ልጅ ነው። ገባ? አታስመስሉ። ወጣችሁ በተግባር ሰው ሆኑ ከቻላችሁ ቻሉ። ጡልኛው አዎ ልጄ ነው። ተነበልቢ ልጄ ነው። በሰው ልጅ ከዚህ በላይ ብትሄጂ የፈለገ ብትሄጂ ማለት ነው ልጄ ነው። ከሩታ በልጠሽ አብርሃም ነች ማለት ገባሽ? ለጊዜው ነው የሚታወረው እንጂ ማለት ነው እንደ ሩታ የሚሆንለት የለም። አንቺ እያስመሰልሽ ነው። ገባሽ? ይሄ ደግሞ እኛ ነን ያወቅንብሽ። እናንተ እንደናንተ አስመሳያለ እንዴ? ሲጀመር አሁን እዚህ ቤት ምንም የምታስፈልጉት ነገር አይደለም። ገባ? ሰው ቤት ደግሞ ዝም ብሎ ዘው ተብሎ አይመጣም። ጥበቃውን ጠርቼ አሽቀንጥሬ ከማስወጣ በከምታያሽ ሩታ አይደለም ፊት ለፊትሽ ቆማ ማለት ዞራ ካንቺ ትሻላለች። ገባሽ? ሞተር አይጠበቅም። ሴፍ የሚባለው ነገር ሊገልጻት ግን እኛ ኮሜንት የሚያደርግ ሰው ነበር እናንተ ላይቭ ላይ ነበር። ገባሽ? እኛ ጋር ኮሜንት እየጻፈ ያሉ ሰዎች ነበር እናንተ ላይ ሩታ ምን ያህል ሰው እንደሚወዳት እንድታውቂ ነበር። በጣም ደጋፊና ወዳጅ አላት። ገባሽ? ማንንም አልተቀበለሽም። ስለዚህ ከልጅ ህይወት ውጪ ግን ይቅርሱ አይደለች ሲጀመር ማለት ነው። ሩታ ባንቺ አፍ ልትጠራት ይችላልች። ግሬስ ያላት ቤት ድረስ መጣችሁ ልጠራት ታደርጉ ባችሁ ነው። ሰው ቤት አልሄድኩም ማለት እንዴ? ሰው እዚህ ጋር አልተቀበለሽ አይደል? አረዳኝ የሚበላና ነገር እንዳትረካከ አልበላ ሲጀመር አሁን ታውቃለህ ነው ምን ነገር ነው ሚላስ ምቀመስካሪ ቡና ፍሽ ተጠብቆ ለእናንተ መርዝ ነበር ማቅመሱ ጦልኝ ይሻላል። አትታረጊዋለሽ አንቺ። እኛ ግን ምንም ካንቺ አንፈልግም። አንቀምስም ያባሽ በተጠጠ መውጣት የሚችል ሰዎች ነው። እሺ ቤተላችሁ ወደ ቤታችሁ ዳንሽ ላይ እኛ ቤት አለ። አስተውይና ማለት ነው ከሰው ህይወት ውጪ በቃሽ። ገባሽ? ከዚህ በላይ አትታገኝ። በግድ አትታገኝ። በግድ የራስሽ ማድረጋችሁ እንዴ የሰው ባል ነው። በቃ ታይ ልጆች አሉት። እንዴ ወደኔ ይዘልል ለእንትናትልም እንዴ በእናትሽ የሚረው እንደዛ አድርጊልኝ። ቻንቺ ያላውራ ውጡልኝ። ያወራው ምን እንዳደረግ ነው ወይ ፈልጉት? ማርጁ ህይወት ውጪ አልወጣም። ይሄ የራሴ ህይወት ነው። ገባችሁ? እሱ መርጦ ለኖረው ነገር እናንተ ምን አገባችሁ? እወድሻለሁ አብርሃም የሩታ ሰማኛለህ ዳንሽም እንዴ እወድሻለሁ አፈቅርሻለሁ ብሎ እየኖረ ነው አይደል እንዴ? አይከብሽም ምን ማርዬ እንዴት ነው የለኖርኩት? አንተ ምን አገባ መልከታ? አዎ የሰው ባል ነሽ መልከታ። አረ የቲም ባል ነሽ መልከታ። እንግዲህ ሰው ባል ነው ወይ ሰው ባል ነው ብሎ እሱ ካሰበ መሄድ ይችላል። እሷ ጋር ገባ እንዴ? ብዙ ነገር አንደርስታንድ አድርጎ ወደኔ መጣ። ሰላሙን እረፍቱን ነው የመረጠው። ገባ? አይ ጸበል መሄድ አለ። እንደናንተ በምላስ ምናምን አይደለም ያስኩት። ምን የተለየ ነገር ነው? ሻንስ ሰላም ትምሰጪው ምን የተለየ ነገር? በደንብ የተለየ ነገር ነው ያለኝ። እኔን ካስተዳደጌ ጀምሮ በትዕግስት በማዕረግ በክብር ስርዓት ባለው መልኩ ፍቅር ባለው መልኩ ገባ? ፖዚቲቭ ነገር ነው ማስበው። እንደናንተ እንደዚህ አላስብም። that's why አብርሃም ነኝ ቹዝ ያደረገኝ። በጣም ቹዝ ተደርገሽ ሞተሻል እንደዛ ነው። of course ስለሷ ደግሞ አስተዳደገኛ እንገርሽ አይመለከተኝም። አይ መንገር አይጠበቅብኝ። አይመለከተኝም። ሩታ ባንቺ በእንዳንቺ አይነት ሴት በእንዳንቺ አይነት ምን ያሁን ይሄ ነገር መስማት አለች። ምን ያሁን እነግርሻለሁ። አሁን አንቺ ራስሽን የመጨረሻ ከፋለሽ እሷን ዝቅ ብታረጊ
እሷን ዝቅም ከፍም አላደረኳት። ስለራሴ ያወራሁት አንቺም ሲጀመር ጀጅመንታችሁን የጭንቅላትሽ አስተሳሰብ ልንገርሽ። እኔ ስለራሴ ሳውራ ኢሚዲየትሊ ሄደሽ ሩታ ነው ከዲጋ ሜጀር መሳደር ነው እንዴ? ሁለታችሁ እኮ ነው እዚህ ጋር ያላችሁ። ታው እኔ እዚህ ጋር ብቻዬን ያለሁት ከአብርሃም ጋር ብቻዬን ነው የቆምኩት። አብርሃም አዲስ ህይወት ጀምሯል። ዳንኤል ባይዋጥልህም ዋጣው ደስተኛ ነው ከኔ። አሁንም ደውሎልኛል እና እንደሚመጣ ነግሮኛል። ፕሊዝ እኛ ደግሞ እሱ ካልመጣ ደግሞ አንመጣም መሰለኝ። ሳም ደውለሽ ልታገኙ ትችላለሽ። አይ እዚህ ቤት ልታገኙ አልፈልግም። እዚህ ቤት ነው ማግኘት ደግሞ ነው የሚፈልገው። እዚህ ቤት ነው ከመጣ ሰላም ደረፍራችሁ ነው እንዳትረሽ። ሌላው ነገር ቆይብሽ የሩታ እያንዳንዱ ነገር የሚያማት ነገር ያመኛል፣ የሚያስደስታት ነገር ያስደስት እያንዳንዱ ነገር ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴትቷችኋል? ሁሉ ሰላም ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ውዶቼ ዛሬም ፍትፈታው እንደቀጠለ ነው እላችኋለሁ። እንግዲህ እንደምታውቁት የሩታ እርግዝና ውጤት ወጥቷል። ከዛም በመቀጠል ወይዘሪት ሜሪና አቶ ዳኒ የምርመራውን ውጤት ይዘው ወደ ሄርሜላ ቤት ኮብልለዋል። ወይዘሪት ሄርሜላም ከቤቴ ሰተት ብላችሁ መግባት አችሉም፣ ፖሊስ አምጥቻ አስወጣችኋለሁ ምናምን እያለች ውጡ ስትላቸው እነሱም ደግሞ መጀመሪያ ከአብርሽ ህይወት ውጪ በማለት እያጨናንቋት ይገኛሉ ማለት ነው። እና እናንተ ምን ሀሳብ አስተያየት አላችሁ? እንደኔ መሪና ዳኒ የሚያደርጉት ነገር ትክክል ነው ብዬ አላስብም። ቢሆን እንኳን እሷ ምን ታድርግ? እሷን አይደለም መናገር ያለባቸው። ከሆነ አብርሽን ነው። አብርሽ ደግሞ አልፈልጋትም ብሏል። ታውቃላችሁ፣ በጣም የምትወዱት የነበረውን ሰው ስትጠሉት ማለት ነው የሆነ በቃ አብራችሁ እንኳን አንድ ቀን ምናምን ራሱ እንዳሳለፋችሁ ራሱ የምትረሱበት ታይም አለ ማለት ነው። እና እሱ ደግሞ አልፈልጋትም ብሏል። እሱ አልፈልጋትም እያለ እነሱ ደግሞ ይፈልጋታል ከህይወቱ ውጪ እያሉ እያጨናነቋት ይገኛሉ ማለት ነው። እሷም ደግሞ ከህይወቱ እኔ ነኝ፣ ከህይወቱ አልወጣም፣ ከቤት ይውጡልኝ እያለቻቸው ነበረ ማለት ነው። እንግዲህ ምን ሀሳብ አስተያየት አላችሁ? የምር ሄርሜላ ያን የዋህ ናት፣ በጣም የዋህ ናት። እንደዚህ ዙሪያ ምናምን ጥምጥ ምናምን ነገር አታውቅም ይመስለኛል። እና የአብርሽ ልጅ ማለት የኔ ልጅ ማለት ነው። አብርሽ ልጅ ማለት የኔ ልጅ ማለት ነው። ፎቶውን እንዴት እዚህ ታደርጊያለሽ? የሰውን ባል ቀምተሽ ምናምን። ቆይ ግን እኔ አንዳንድ የሚገርመኝ ነገር ማለት ነው ሰው ተፋትቶ ወልዶ መፋታት በእነሱ ብርቅ ነው እንዴ? እኔ ግራ የሚገባኝ ነገር ማለት ነው። ማንኛውም ሰው ይወልዳል፣ ከተጣጣመ ይኖራል፣ ካልተጣጣመ ደግሞ ይፋታል። አለቀ። አዲስ ነገር አይደለም። እና ደግሞ ኦልሬዲ አሁን እሱና አብርሽና ሩታ በቃ ከተፋቱት ቆዩ። ልጃቸውን አብረው ያሳድጉ ደስ ይል ነበር። ግን ደግሞ ካልሆነ ማንኛውም ሰው ተፋትቶ እንደሚያሳድገው ማሳደግ ይቻላል ማለት ነው። እና ሄርሜላን በጣም እያስጨንቋት ነበረ። እሷም ከቤት ይውጡልኝ እያለቻቸው ነበረ። እና ይሄን ይመስላላችኋለሁ። ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡ። እወዳችኋለሁ። እንዲሁም ደግሞ ዩቱብ ያላችሁ ደግሞ ኮሜንት ላይ ደምሪኝ በሉኝ፣ እደምራችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ ውዶቼ። እወዳችኋለሁ። ባይ